ጠቅላዩ አምቦ ላይ ምን ገጠማቸው? ስናይፐርና ዲሽቃ መድፍና መትረየስ ማምረት ተጀምሯል። ማምረቻው ያለው አምቦ ነው። አምቦ የፖለቲካ ትኩሳት የማይበርድባት ሞቃት ከተማ ነበረች። አብዛኛው የኦሮሞ ፖለቲከኛ ትውልዱ አምቦ ነው። ለጠቅላዩም ቢሆን አምቦ ለስላሳና ምቹ ከተማ አልነበረችም። ጀዋር መሐመድ አልጸጸትም በተሰኘ መጽሐፉ ገጽ 318 ላይ ጠቅላዩና አጃቢዎቻቸው በአምቦ ከተማ አዳራሽ ውስጥ ምን እንደገጠማቸው ጽፏል። በክብር ወደ ቆመው V8 ላንድ ክሩዘር መኪናቸው መድረስ አቅቷቸው የጭነት መኪና ስለመጡበት አጋጣሚ ጥቂት አስታውሰን በአምቦ ስለተገነባው የጥይት ማምረቻ የጦር መሳሪያ በኢትዮጵያ ካለው አስገራሚ ታሪክ ጋር አዋሃደን ጣፋጭ ወግ እንጋብዛችኋለን። ጀዋር በመጽሐፉ አጋጣሚውን በአጭሩ እንዲህ ዘግቦታል። በማግስቱ ወደ አምቦ እንደሚሄድ ነገረኝ። እኔ ግን መሄዱ ጥሩ እንዳልሆነ ነገርኩት። አምቦ ብዙ ሰዎች የተገደሉበት ቦታ ስለነበር እና ኃይለኛ ንዴት ውስጥ እንዳሉ ስለማውቅ የነሱ መሄድ ጉዳዩን ያባብሰዋል ብዬ ሰጋው። ፕሮፌሰር መራራና ሽመልስ ወይም ታከለ ኡማ እንዲሄዱ ሐሳብ አቀረብኩ። እሱ ግን ምክሬን አልተቀበለውም። አምቦዎች እንደ ሐረርጌ አይደሉም ብሎ ንግግሩን ዘጋ። በማግስቱ አብይ ለማና ሽመልስ ወደ አምቦ ሄዱ። እዚያም ህዝቡ በታላቅ ቁጣ አስተናገዳቸው። በአዳራሹ ውስጥ የነበረው ህዝብ ጥያቄና ቁጣ ሲያዘንብባቸው ውጭ ያለው በተቃውሞ መንገዱን አጥለቀለቀው። የኦኤምኤን ጋዜጠኞች ወደ አዳራሹ እንዳይገቡ መከልከላቸው ውጭ ላይ ሰላማዊ ሰልፍ የሚደረገውን ህዝብ የበለጠ አስቆጥተው ወደ አዳራሹ በጉልበት ሰብሮ ለመግባት ሙከራ ተጀመረ። ወሬውን የሰሙ ገበሬዎች ከገጠር መንደሮች ወደ አምቦ እየጎረፉ መሆኑ ተሰማ። ነገሩ እየተባበሰ ሄዶ እና አብይ ይዟቸው የመጣ መኪና ጋር መድረስ አቅቷቸው በአዳራሹ ጀርባ በኩል በጭነት መኪና ማምለጥ እንደቻሉ ማታ ከመካከላቸው አንዱ ነገረኝ ይላል። ከአምቦ አጋጣሚ ስንመለስ አምቦ አቅራቢያ ላይ የቆመ የጥይትና የጦር መሳሪያ ማምረቻ እናገኛለን። በ2015 ዓ.ም በአምቦ ከተማ አቅራቢያ የሚገኘው የሆሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪ ውስጥ ተከላው የተጀመረው ዘመናዊ ፋብሪካ 2 ዓመት ባለሞላ ጊዜ ውስጥ ጥይቶችን፣ የተለያዩ አይነት የጦር መሳሪያዎችን ማምረት መጀመሩን ጠቅላዩ በኩራት ተናግረዋል። ባለፉት 3 ወራት ብቻም ኢትዮጵያ ለውጭ ሀገራት ከሸጠቻቸው ጥይቶች ከ30 ሚሊዮን ዶላር ያላነሰ ገቢ አግኝታለች ብለዋል። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያ የማምረት ሙከራዎች ነበሩ ያሉት ጠቅላዩ እንዲህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች የሆነ ጊዜ ማንም መጥቶ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበረም ብለዋል። በ2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ አቅም በሰዓት ከፍተኛ መጠን የማምረት አቅም ያለው ሮቦቲክስ ፋብሪካ ገንብታለች ብለዋል። ክላሽና ስናይፐር አምርተን ለራሳችን ብቻ ሳይሆን ለሌሎች የምንሸጥ ሀገር በመሆናችን ከፍተኛ ክብርና ደስታ ይሰማኛል ብለዋል። እኔ ወታደር ነኝ፣ ይገባኛል። በውትድርና አካባቢ የሚጎድሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁ እና አሁን ኢትዮጵያ ስጋት የለባትም ሲሉ የጥይት ማምረቻው የኢኮኖሚና ደህንነት ዋስትና ስለመሆኑ አብራርተዋል። ለመሆኑ ኢትዮጵያ ጦር መሳሪያ ያወቀችው መቼ ነው? የጦር መሳሪያና የኢትዮጵያ ታሪክ ከየት ተነስቶ እዚህ ደረሰ? ከታሪክ ማህደራችን ጥቂት እንቋደስ። ቅድመ አያቶቻችን ከ5ኛው ክፍለ ዘመን ጀምሮ በጦር መሳሪያ መገልገል እንደጀመሩ ታሪክ ይነግረናል። አሜሪካና ቻይና ሳይጎለምሱ፣ ሳውዲና ሞስኮ ጸጉር ሳያበቅሉ ኢትዮጵያ በጦር መሳሪያ ጉዳይ የዲፕሎማሲ ግንኙነት ማድረግ የጀመረችው ከአረብ ሀገራት ጋር ነበር። ኢስሐቅ በተባሉ በ1414 እስከ 1428 ኢትዮጵያን የገዙ ንጉስ የቱርክ ሀገረ ገዢ ከነበረው ማፍሩቅ ታኩን ጋር በጦር መሳሪያ ጉዳይ የመጀመሪያውን ግንኙነት አደረጉ። ንጉስ ኢስሐቅ በዚህ ግንኙነት የጦር ኃይላቸውን በጦር መሳሪያ በማደራጀት መስርተዋል። ስለዚህ ኢትዮጵያ የመጀመሪያው የነፍጥ ንግግሩ የጀመረው ከቱርክ ጋር መሆኑ ነው። 100 ዓመታት እንሻገር። አፄ ልብነ ድንግል ከፖርቹጋል ሚሽነሪዎች ጋር ሲያወጉ በርካታ ጥያቄዎችን ይጠይቋቸው እንደነበር ታሪክ ይነግረናል። ለምሳሌ የሙር ህዝቦች ጠመንጃ መተኮስና ቦምብ ማፈንዳት ከየት ተማሩ እያሉ ሚሽነሮችን ይነዘንዟቸው ነበር። ከዛ 14 ነፍጥ የታጠቁ ነጋዴዎች ከቱርክ ወደ ኢትዮጵያ መጡ። ንጉሱ ደስ ብሏቸው የጠየቁት ገንዘብ ሁሉ ተከፍሎ ነፍጡ እንዲገዛ አዘዙ። በመቀጠል በ1530ዎቹ በዘይላ በኩል ማህራ ከምትባል ደቡብ አረቢያ ሀገር ነፍጦችን አስገባ። ሩዶልፍ የተባለ የታሪክ ተመራማሪ እንደጻፈው በጊዜው የነበሩ ቱርኮች ለክርስቲያን ከነበራቸው ጥላቻ የተነሳ ቁጥሩ የበዛ የጦር መሳሪያ ለወዳጆቻቸው ያስታጥቁ ነበር። በክርስቲያኑም ወገን የጦር መሳሪያዎች በሰፊ መገኘት ጀምረው ነበር። አረብ ፈቂህ እንደሚገልጸው በ1533 በሰሜኑ የሀገራችን ክፍል የሚገኙ ክርስቲያት የትግራይ ሰዎች መድፍና ጠመንጃ ነበራቸው። እነዚህን ጠመንጃዎች ለመጀመሪያ ጊዜ ማን እንደተኮሳቸው ሳይቀር በታሪክ መዝገብ ላይ ሰፍሯል። 2 አረቦች ነበሩ እነዚህን መሳሪያዎች የተኮሱት። ተኳሾቹ ቱርካዊ አብዲ አስፈርና ሐሰን የተባሉ አረቦች ናቸው። 10 ዓመት እንሻገር።
ንጉስ ገላውዲዮስና ዜና መዋዕል ላይ። ኢዥዶር ፓሻ በተባለ የጦር ጀነራል የሚመራ የቱርክ ጦር ከብዙ ሽጉጥና ጥይት ጋር በምጽዋ በኩል ደብረ ዳሞን ለመያዝ መጥቶ ነበር። በምዕተ ዓመቱ መጨረሻ ላይ ደግሞ አጼ ሰርጸ ድንግል ከቱርኮች ጋር ተዋግተው ነበር። እነዚህ ሁለት ጦርነቶች ምርኮኞችንና የጦር መሳሪያዎችን እንዲያገኙ አስችሏቸዋል። በሌላ ቋንቋ ኢትዮጵያ ቀስ በቀስ የብዙ ጦር መሳሪያዎች ባለቤት ለመሆን በቃች። ሀገራችን ከጦር መሳሪያ ጋር የተዋወቀችው እንዲህ ነበር። ጠመንጃ በኢትዮጵያ ለመጀመሪያ ጊዜ የታወቀው ነፍጥ በሚለው የአረበኛ ቃል ነው። አብዛኞቹ የ19ኛው ክፍለ ዘመን ጸሐፊዎች ነፍጥ የሚለውን ቃል ለሁሉም መሳሪያዎች ይጠቀሙበት ነበር። የ19ኛው ክፍለ ዘመን መጨረሻዎቹ 10 ዓመታት የጦር መሳሪያን ከውጭ የማስገባት ሂደት የተስፋፋበት ነበር። በተለይም በአጼ ምኒልክ የታታሪነት ሥራና የብልጠት ዲፕሎማሲ ምክንያት ወደ ሸዋ ብዙ መሳሪያዎች ገቡ። በመጀመሪያ ከፈረንሳይና ጣሊያን ቀጥሎም ሩሲያ እንዲሁም በተለየ ሥራ ላይ በተሰማሩ የውጭ ሰዎች አማካኝነት በተለይም በግሪክና አርመን ነጋዴዎች አማካኝነት ብዙ መሳሪያ ይገባ ነበር። የጣሊያኑ ጋዜጠኛ ማርካትሊ ሀገሩ ከሀገራችን ጋር ስለምትገጥመው ጦርነት በፍልሚያው ዋዜማ ያየውን ሲዘግብ እንዲህ ብሎ ነበር። ሸዋ ለጦርነት ተዘጋጅቷል። የንጉሱ ወታደሮችም የተለያዩ መሳሪያዎችን ታጥቀዋል ብሏል። በአብዛኛው በመካከለኛውና ሰሜን የሀገሪቱ ክፍሎች የሚኖሩ ህዝቦች የተለያዩ አይነት የጦር መሳሪያዎች ጋር ትውውቅ ነበራቸው። በ1907 በጀርመን የእንግሊዝ አምባሳደር ወደ ሀገሩ በላከው ሪፖርት ኢትዮጵያ ልዑካን በሃምቡርግ ጉብኝት ሲያደርጉ የጀርመንን የጦር መሳሪያ የሚያዩት በጉጉት ነበር። ኢትዮጵያውያኑ መሳሪያ እያያዛቸውና የነበራቸውን ሙያዊ ዕውቀት በማየት አዘጋጆቹ ይደነቁ ነበር። አበሾቹ እነዚህ መሳሪያዎች የራሳቸው ለማድረግ እንደፈለጉት ይናገሩ ነበር ይላል። በ1870ዎቹ ሪሚንግተን የተሰኘ ጠመንጃ ከግብጽ ተማርኮ በኢትዮጵያ እጅ ገብቶ ነበር። ይህን መሳሪያ እንግሊዞች ቀደም ብሎ በነበረው 10 ዓመታት ውስጥ ይጠቀሙበት ነበር። ሪሚንግተን ስናደር ከተሰኘው መሳሪያ ጋር ተመሳሳይነት አለው። በዚህም የተነሳ ሁለቱን መሳሪያዎች በወቅቱ ስናደር ሲሉ ይጠሯቸዋል። በ1911 ማርክል ካሃል ከተሰኘ አጥኚ እውነተኛው ሰናደር በሀገሪቱ የተገኘው የሸናደር የማደኛ መሳሪያ ነው። ሸናድርን ሳናደሮ ብለው ይጠሩታል። የአጼ ምኒልክ ግማሽ ያህል ጠባቂዎች ይህን መሳሪያ የታጠቁ ሲሆን ስማቸውም ሰናደሪያጅ ተብሎ ይጠራ ነበር ሲል ታሪክ ተመራማሪው ጽፏል። ይህ ታዋቂና ዝነኛ መሳሪያ ጣሊያን ኢትዮጵያን በወረረችበት ከ1923 እስከ 1933 ድረስ በሰፊው ጥቅም ላይ ውሏል። ሰናድር ሁለት አይነት ሲሆን እነሱም አምርና ሶስት ማሰር ሰናድር ይባሉ ነበር። ሰናድር ከሚታወቅበት ዘመን አቅራቢያ ወደ ሀገራችን የገባው መሳሪያ ወጨፎ ይሰኛል። ነጮቹ ዊትሪ የሚሉት ይህ መሳሪያ የ5000 ያህሉ ከጣሊያኖች ለአጼ ምኒልክ ከ1884 በፊት የተበረከተ ነው። ወጨፎ የተሰኘው ስሙን ያገኘው በጊዜው ሁኔታውን የተመለከተው ፒሊ እንደሚያምነው መሳሪያው ከሌላው ጋር ሲነጻጸር ልክ እንደ ወንጭፍ ፈጣን ኃይል ስለነበረው ነው ይላል። ወጨፎ የአድዋ ጦርነት በ1896 ከተካሄደበት በኋላ በአብዛኛው የአማርኛ ግጥሞች ጥቅም ላይ ውሏል። አጼ ምኒልክ ቀደም ብለው ከጣሊያን በተቀበሏቸው መሳሪያ መልሰው ማሸነፋቸውን ለመግለጽ ባመጣው ወጨፎ ባመጣው እርሳስ ቆላ እንገዳገደው ያኔ ባህር ገብስ ተብሎ ተገጥሞ ነበር። ሌላው በጣም ታዋቂ የነበረው መሳሪያ ፋሲል ግራ ነው። ይህ የፈረንሳይ መሳሪያ የቀድሞውን ታዋቂ መሳሪያ ቼስ ፓትን በ1874 የተካ ነው። በ1893 ሌብል የተሰኘ መሳሪያ ሲተካው ፈረንሳዮች ይህን መሳሪያ በብዛት ለውጭ ገበያ ማቅረብ ጀመሩ። የመጀመሪያዎቹ 2000 መሳሪያዎች ለአጼ ምኒልክ በ1884 ደርሷቸዋል። ፋሲል ግራ መሳሪያ በኢትዮጵያን ዘንድ እየታወቀ ሲመጣ ሁለቱን ቃላት ፋሲልና ግራን በአንድ በማጣመር ፋዚግራ የሚል ስያሜ ያገኘ። ፋዚግራ የሚለው ስያሜ ወዲያው በመቀየር ውጅግራ በማለት ተጠራ። ውጅግራ በስፋት በመላ ሀገሪቱ በመሰራጨት በ1890ዎቹ የመሳሪያ ጥይት ከሌሎች ጥይቶች በበለጠ በሰፊው ጥቅም ላይ ይውል ጀመር። በኋላ ላይ እንደውም የውጅግራ ጥይት እንደ መገበያያ ገንዘብ ሆኖ አገልግሏል። በ1890ዎቹ ብዙ የዊንቸስተር መሳሪያዎች ከአሜሪካ ወደ ኢትዮጵያ ገብተዋል። የእንግሊዝ ምንጮች እንደዘገቡት መሳሪያዎቹ የተገዙት በ1891 በራስ መኮንን ነው። የጣሊያኖች ዘገባ አጼ ምኒልክ በአድዋ ጦርነት ጊዜ እነዚህ መሳሪያዎች በብዛት እንደነበሯቸው ይገለጻል። በ20ኛ ክፍለ ዘመን እነዚህ መሳሪያዎች ሀገሬው ወሸሸተር ብሎ ይጠራቸው ነበር። በ1908 የእንግሊዙ ሌሜትር በመጀመሪያ በተወሰነ ደረጃ ተገዝቶ ወደ ሀገር ውስጥ ገባ። ህዝቡም ዲሞፍተር እያለ ይጠራው ጀመር። ሌላው ለበን ወይም ሌበን በኢትዮጵያ የታወቀ ጥንታዊ መሳሪያ ነው። ለበን ሊብን ከተሰኘ መጣሪያ ወደ አማርኛ የተመለሰ ስም ነው። መሳሪያው በ1928 እስከ 33 ወረራ ወቅት ጥቅም ላይ የዋለ ነው። ለበን የጣሊያን የውስጥ ደጋፊዎች ባንዳዎች አንግተው ይታይ ነበር። በኋላም ማውዘር የተሰኘው መሳሪያ ወደ ሀገሪቱ ገባ። ሀገሬው መውዜር እያለ ይጠራው ነበር። ጦር መሳሪያ ታሪክ በኢትዮጵያ እንዲህ እያለ ዛሬ ካለበት ደረጃ ላይ ደርሷል።
በቸር ይቆዩን።